ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ማርያም ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ለዘላለሙ አሜን። ርስትህንም ባርክ ጠብቃቸው፣ እስከ ዘላለሙም ከፍ ከፍ አድርጋቸው። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ ጠብቃቸው፣ እስከ ዘላለሙም ከፍ ከፍ አድርጋቸው። በአንድ ልጁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታት ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ በጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ቃሉን የሰማችሁ ስጦታ ያቀረባችሁ የዘመራችሁ ያገለገላችሁ ስታውቁም ሳታውቁም የሰራችሁትን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግ የሥራ ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ሥጋ ጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ይቅር ይበላችሁ። ለሚመጣው በቸርነቱ ይጠብቃችሁ። እግዚኦ መሐረነ ክርስቶስን በል 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ይኩን። ከኃጢአት ማሰሪያ እግዚአብሔር ይፍታ። እግዚአብሔር ያሉ God.